ሲጀመር በቤተ ክርስቲያኒቷ የአስተዳደር ስራ ውስጥም ሆነ የመዋቅር ውስጥ አጥማቂ የሚባል የለም፣ የስራ ዘርፍ የለም። አጥማቂ የሚባል የስራ ዘርፍ የለም። አጥማቂ የሚባል ሙያም የለም። ብዙዎቹ የኢትዮጵያ ጸበሎችን ሄደህ አይተህ ከሆነ ቆሞ መስቀል የሚያሳልም እንኳን ካህን ያለባቸው ወደ ከተማ አካባቢ ያሉት ናቸው። ትገባለህ፣ ትጠመቃለህ። እላይ ላይ ክፉ መንፈስ ካለ እላይ ላይ ሌላ ደብዳቤዎችን በኋላ ሲመጣ እንሄድባቸዋለን ብዬ ነው። አጠር አድርጌ እኔ እናንተን አምጣለን፣ ከዛ እንመጣለን። ግንዛቤ መውሰድ ስላለባቸው ማለት እላይ ላይ ክፉ መንፈስ ካለ አጋንንት ካለ ምን ካለ ምንም አይነት የምታየው ነገር የለም። መፈራገጥ የለም። ምን ማለት የለም። የሚጮኸው ተጩሆ ማን እንደሚጠይቀው አይታወቅም። ተጠይቆ ለፍልፎ እሱን ተናግሮ ተገዝቶ ራሱ ጩሆ ይወጣል። ሰዎች ተፈውሰው ይሄዳሉ። አይተናል። ሸንኮራ ዮሐንስ ጎባጦች ሄደው ቀንተው ሲመጡ አይተናል። ለምጻሞች ነጽተው ሲመጡ አይተናል። ክፉ ደዌ ያለባቸው ካንሰር፣ HIV ምን የነበረባቸው ሰዎች ተፈውሰው እልል ብለው አይተናል። በእንጦጦ ኪዳነ ምሕረት፣ በእንጦጦ ማርያም፣ በየካ ሚካኤል፣ በሌሎችም አይተናል። እኔ የተፈወስኩበት የዶኒ ጸበል ካህን አያውቀውም። ካህን ቦታው ላይ የለም። በረሃ ላይ ያለ ጸበሉን ቀርተህ ጠጥተህ ተፈውሰህ ነው የምትመጣው። ከተማ ውስጥ ያሉት ህዝብ የበዛበት አካባቢ ይቆጣጠሯቸዋል። እንደ ዮሐንስ ማርያም አካባቢ አዳራሽ አለ፣ ኪዳነ ምሕረት አዳራሽ አለ። ተራ እስኪደርስ ድረስ ጸሎት ተደርጎ ወንጌል ዝማሬ ተሰጥቶ ሰዎች ተራ ያገለግላሉ። እዛ የሙዳየ ምጽዋቱን ለመሰብሰብ ሲባል ይሆናል። እግዚአብሔር አብም አዲሱ ገበያ አካባቢ አይቻለሁ። ለጸበል ሳንቲም አይከፈልም። ለጸበል ገንዘብ አይሰጥም። ፈዋሹ እግዚአብሔር ነው። ፈውሱን የሚሰጠው በነፃ ነው። ስለዚህ በቤተ ክርስቲያን ስርዓት አጥማቂ የሚባል የስራ ዘርፍ የለም፣ የተመደበም የለም። አጥማቂ የሚሰለጥንበት ተቋምም የለም። በአብነት ትምህርት ቤትም አይሰለጥንም፣ በመንፈሳዊ ኮሌጆችም አይሰለጥንም፣ ቤትም አይሰለጥንም። አጥማቂ ነው። ለአጥማቂነት ተብሎ የሚታጩ የሉ። ይህን ነው ሰው መገንዘብ ያቃተው። ስለዚህ ልምምዶችን ወደ ቤተክርስቲያን አምጥተዋል። ሰው ያንን ልምምድ በነጠላና መንፈሳዊ ቦታ በሚመስል መንፈሳዊ ቦታ ላይ ቤተክርስቲያን ውስጥ ስለሆነ ያንን እንደ እውነት ይዞ መሄድ ቀጥሏል። ጠንቋይ የለመዱ ለጠንቋይ ግብር የለመዱ ጠንቋዮችም እኮ ስማርት ሆነዋል። ብዙ የገጠር አካባቢ ያሉ ጠንቋዮች ቤታቸው ላይውን እኮ የቤተክርስቲያንን ጉልላት አድርገዋል። ጉልላቱ የሰጎን እንቁላል አድርገው አረንጓዴ ቢጫ ቀይ ቀብተው መስቀል ላይ አድርገው ጠንቋዮች አድርገዋል። ምዕመናንን የሚስቡ እዚህ ቤት እኮ ብንሄድ እግዚአብሔር ነው የሰጣቸው፣ ገብርኤል ነው የሰጣቸው ይህንን እውቀት፣ ስለዚህ በዚህ በእውቀታቸው መሰረት ይዳስሙናል ብለው አድርጓል እኮ። ሂድ መጽሐፍ ውስጥ ያላችሁ ገጠር የምታውቁትን መጽሐፍ ትችላላችሁ። የምታውቁት እዚህ ምዕራብ ሸዋ፣ ምስራቅ ሸዋ፣ ሰሜን ሸዋ፣ ወደ ላይ ጎጃም፣ ጎንደር፣ ወሎ፣ ትግራይ፣ ወደ ደቡብ ሂዱ። ጠንቋዮች እንኳን ስማርቶ ነው ቤታቸውን ጉልላት አድርገውታል። ይሄ ብቻ አይደለም፣ ስትሄድም ይነግሩሃል። የሚካኤል ጸበል ተጠመቅ፣ የገብርኤል ኪዳነ ምሕረት ጸበል ተጠመቅ፣ የሰኔ ሚካኤልን ዘክር፣ ነዳያን አብላ። ጠንቋይ አጋንንት ቁጭ ብሎ አንተን መንፈሳዊ ለመባል ያደርጋል። ብዙ ጠንቋዮች ያበላሉ። እኔ አውቃለሁ። እኔ ጌልጌላ መዝሙር ቤት አጠገብ የነበረ አንድ ጠንቋይ የጊዮርጊስን የሚካኤል ይሆን ደሃ ይቀር ምን ይቀር ሀገር ሲያበላ አውቃለሁ። ከህዝብ ዘርፎ ማለት። ስለዚህ ይሄ ጠንቋይ የለመደ ማህበረሰብ እዛ ቦታ መገኘትን ሲጠላ እነዚህ መንፈሳዊ ጠንቋዮች የእግዚአብሔር ስም እየጠሩ ከስርዓተ ቤተክርስቲያን ያፈነገጡትን ሰዎች ይከተሏቸዋል። ገንዘቡ ደግሞ ቁጥር ስፍር የለም። በተለይ ኤርትራውያን ለነዚህ አጥማቂዎች የሚሰጡት ገንዘብ ይሄ ነው አለ። ስለ እውነት ነው፣ ያየሁትን ነው፣ የሰራሁትን ሪሰርች ነው።
ገንዘቡ ቁጥጥር የለውም። ይሄ የአጥማቂዎቹ ብለው የመጡት ያንን ተክተው ነው የመጡት። አሁን ይሰማሉ፣ ቁጭ ብለው ይሰማሉ። የምነግራቸውም ይሄንን ሀብታሞች ናቸው። አሁን ስንናገር ይሄንን ቀንተው ነው ይሉና ምን የሚያስቀና ከኤችአይቪ አድናለሁ፣ ከካንሰር አድናለሁ፣ ከሞት እታደጋለሁ ብለው የዘረፉትን ሰው በዚያ ገንዘብ ልጅ ማሳደግ፣ በዚያ ገንዘብ ኑሮ መመስረት፣ በዚያ ገንዘብ በህዝብ ላይ መሳለቅ ይሄ ነውር ነው። ብትወዱንም ባትወዱንም ብትጠሉንም ባትጠሉንም የምትጨምሩልን የምትቀንሱልን ነገር የለም። እውነት ነው የምንነግራችሁ፣ ይመራችኋል። ኤርትራውያኑ ሀገራቸው መግባት አይችሉም። ኢሳያስ እስካለ ድረስ ቀሲስ በባህር ነው የወጡት። ከሀገራቸው ለመውጣት እስከ 7,000 እስከ 6,000 ዶላር ከፍለው ነው የወጡት። የሱዳን በረሃ፣ የሊቢያ በረሃ፣ የግብፅ በረሃን አልፈው በባህር ላይ አርፈው አሜሪካ አውሮፓ ገብተው በሜክሲኮ አቋርጠው አሜሪካ ገብተው የአማዞንን ጫካ ታውቀዋለህ? ያንኑ ለእባብ ያንኑ ወባ አልፈው ገብተዋል። ገንዘብ አላቸው፣ ሰርተዋል። አገራት ይቀበሏቸዋል። የመኖሪያ ፍቃድ ቶሎ ያገኛሉ፣ ዜግነት ቶሎ ያገኛሉ። እነዚህ ሰዎች ወደ ኤርትራ መሄድ አይችሉም። ስለዚህ ጭንቀት አለባቸው። ቄው ይናፍቃቸዋል፣ ሰፈራቸው ይናፍቃቸዋል። የትውልድ መንደር ቦታው የማይናፍቀው አለ? ይናፍቀዋል። ስለዚህ ይሄ ጭንቀት ሲመጣባቸው ነው እነ መምህር ግርማ የሚያገኟቸው፣ እነ ጆኒ የሚያገኟቸው፣ እነ ሄኖክ ቅባ ቅዱስ ቅባት የሚያገኟቸው። እነዚህ የተጨነቁ ነፍሳት ነው የሚያገኟቸው። እነዚህ ሰዎች ግትልትል ብለው ገንዘባቸውን ይዘው ብራቸውን ይዘው ኢትዮጵያ ከተባለ ኢትዮጵያ፣ አሜሪካ ከተባለ አሜሪካ ዘለው ይሄዳሉ ማለት። አንዳቸውም አይፈወሱም፣ አንዳቸውም አይድኑ። እነዚህ ድነስ ያዙ። ተመልከተው የግርማ ልጅ እንግዲህ ተዋርሷል። አሁን ተሰጥቶታል። አባትየውን የሰጠው ይሄ ጸጋውን ምኑን ሰጥቶታል። እንግዲህ በቀጠሮ ፈውስ እንግዲህ እግዚአብሔር ያሳየ። በዚህ ቀን ስለምናጠምቅ ነው የሚለው ብታነብ ማለት ነው። ልጁ የሚመስለውን ፌስቡክ ውስጥ ገብታችሁ ተመልከቱ። ሌላ ስራ ኖሮት አይደለም፣ ሌላ ነገር ኖሮት አይደለም። ኑሮው ስራው ከተጨነቁ ሰው ገንዘብ መሰብሰብ። ለዚህ የሚተባበሯቸው ሰዎች ደግሞ አሉ። ጳጳሳት ብፁዓን ሊቃነ ጳጳሳት ልክ የአሜሪካኖቹ ሞርጌጅ መክፈል ሲያቅታቸው እነዚህም ሰዎች እንደሚጠሩት እንደሚሰበስቡት አዲስ አበባም ያሉት ምዕመናን የቀነሱባቸው ገቢ ያጠረባቸው ሰዎች እነ ግርማን ይጠራሉ። በአሁኑ ሰዓት ያልተጨነቀ አለ፣ በአሁኑ ሰዓት ያልታመመ አለ። ሐኪም ቤት ብትሄድ ውድ ነው፣ መድኃኒቱ ውድ ነው፣ የካርድ ውድ ነው። ስለዚህ እኛም ፈውሳለን ብለው በቤተ ክርስቲያን አውደ ምሕረት ላይ በቤተ ክርስቲያን አደባባይ ላይ አዋጅ አውጀው ያመጣሉ። ቤተ ክርስቲያኒቷ ተባባሪ ናት ለዚህ ወንጀል። ሲኖዶሱ ተባባሪ ነው ለዚህ ወንጀል። ሊቃነ ጳጳሳቱ ተባባሪ ናቸው ለዚህ ወንጀል። ቤተ ክርስቲያን የተናገረች ስለሚመስል ህዝቡ ያንን ፈውስ ፍለጋ ይመጣል። ጨርቄን ማቄን ሳይል ጥሪቱን ቋጥሮ ይመጣል። ዘርግፈው ይበሉታል፣ ለሁለት ይካፈሉታል። ተመልከት፣ መልካም የሚመስሉትን ሁላ ተመልከት። ይቺን አሁን ቆርጠው እንግዲህ የሚያደርጉትን ታውቃለህ። አሁን ያ አደገ። አሁን ብፁዕ ሊቀ ጳጳሱን እንግዲህ ብፁዕ አቡነ ፋኑኤልን በብዙ ነገር ተችተናቸዋል። የአባትና የልጅ ትችት ነው የተቸነው። ይሄ ትክክል አይደለም፣ ይሄ ትክክል ነው ብለን ነው መልካም ሲሰሩ ቆመን አጨብጭበን፣ ደግሞ ሌላ ሲሆን ደግሞ አያ ትክክል አይደለም። ይሄ እኔ አሜሪካ ሲሄድ ሁለቴ አግኝቻቸዋለሁ አይደለ ቀሲስ። ሰው ይጠብቅ የነበረው ሌላ ነው። እሳቸው ግን 2-3 ጊዜ አግኝቻቸዋለሁ። እቤቴ ይዛችሁት ኑ አይደል ያሉት። እባክህን እቤቴ ይዛችሁ ነው። ምንም በርስት አልተጣላን፣ በምን አልተጣላን። የምንነጋገረው በስርዓቱ ቤተክርስቲያን በቅርነ ስለሚመለከተን ነው የምንነጋገረው። አሁን እኚህ አባት ትክክል አይደለም ብለው ያለፈውን ስህተት በቤተክርስቲያን መዋቅር ውስጥ የሌለ አይደለም ብለው ደብዳቤ ጽፈዋል። ያ ደብዳቤ ከታየ በኋላ የመጣው ነው ማየታውን ተመልከት። አሁን የመምህር የግርማ ልጅ ኃይለ ሚካኤል የሚባለው ነው የጻፈው። እንግዲህ እኔ አኗኗሩን ልነግርህ አልችልም። ደግሞ ሚስቱንም ልጆቹንም ኑሮውንም አውጥቶ አደባባይ ላይ የሚያሳይ ልጅ ነው። የሚገርም ነገር
እንደ ሀብታም ልጅ እንደ ሮክፌለር ነው የሚኖረው። እና የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ይህን ጻፉ ማለት ነው። ጉዳዩ ሐሳውያን መምህራንና አጥማቂዎችን ይመለከታል። ብርሃነ ዓለም ቅዱስ ጳውሎስ ከውሾች ተጠበቁ፣ ከክፎች ሰራተኞችም ተጠበቁ ፊልጵስዩስ 3:12 እንዳለ ምዕመናን ካደረሱን በማህበራዊ ሚዲያ ከተሰራጩ መረጃ እንደተረዳ ነው ወደ ሀገረ ስብከታችን በጓሮ በር በኩል አጥር ጥሶ በመግባት የዋሃን ምዕመናንን በፈውስ ስም እያጭበረበሩ የግል ጥቅማቸውን ለማጋበስ ቀን ቆርጠው ኮሮጇቸውን ሸክፈው ለመምጣት ቀነ ቀጠሮ ያዙ መኖራቸውን ተረድተናል። ምዕመናን ከሐሰተኞች መምህራን እንዲጠበቁ ማሳሰቢያ የቤተ ክርስቲያን ዋና ተግባሯ በመሆኑ በሀገረ ስብከቱ የምትገኙ አድባራትና ገዳማት የሰበካ አስተዳደር ኃላፊዎች ከቅጥረ ቤተ ክርስቲያን ውጪ በመንደር በሚደረግ በትምህርተ ወንጌል ሰበብና በፈውስ ስም የተጠራው ጉባኤ ላይ ምዕመናን እንዳይገኙ በመንፈስም ሆነ በአካል እንዳይጎዱ ታስገነዝቡ ዘንድ በጥብቅ ማሳሰብ እንወዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተንና ዲሲ አካባቢው ሀገረ ስብከት ሊቀ ጳጳስ ብለው ቤተክርስቲያኒቷ የሾመቻቸው ሊቀ ጳጳስ ይህንን ደብዳቤ ጽፈዋል። በመዋቅር ውስጥ የለም፣ በቤተክርስቲያን ውስጥ የለም። ውደዷቸውን መምህር ግርማን ውደድ፣ ማንንም ውደድ። ግን ቤተክርስቲያኒቷ አሰራራት አላት፣ ህግ አላት። በህጓ መሰረት ነው የሚሄድ። እኔ አሁን አንድ ቦታ ብጠራ የምጠራው በቤተክርስቲያኒቷ አንተ መምህር ነህ እንዲህ አስተምር ብላ ማስረጃ የሰጠችኝ መረጃ የሰጠችኝ ሰው ስለሆንኩ ዝም ብዬ ሄጄ በእንግድነት ሄጄ አንድ ቤተክርስቲያን ለማስተማር አልችልም። ሊቀ ጳጳሱ ሳያውቁ ምኑ ሳያውቁ ልክ የደብዳቤ ሲወጣ ተመልከቱ። አሁን ጉልበት መጣ ማለት ነው። ምክንያቱም ጉሮሯቸው ላይ ነው የቆሙት፣ በገንዘቡ ላይ የነዳጅ ጉድጓድ ማለት ነው። የአጥማቂዎች ተጠማቂዎች የነዳጅ ጉድጓድ ማለት ናቸው። ፈውስን የሚፈልግ ሰው ወርቁን ይሰጣል፣ ገንዘቡን ይሰጣል። ምንም የሚያስቀረው የለም። እኔ ኖሬ ነው እንጂ ይህን ገንዘብ የምበላው ከሌለው ምን ይሰራልኛል ብሎ በገንዘቡ ላይ ነው የሚወስን። ስለዚህ ዘረፋው ከባድ በዶላር ሲሆን ደግሞ አስበው፣ በዶላር ሲሆን አስበው። ስለዚህ ይህ እንደወጣ መጡላ ያውም ነተነቀነቅ። እግዚአብሔር ይመስገን አለ። የተወገዘ የምግብ አብሳይ የዘረኞች ቡድን የማያስቆመውን መንፈሳዊ አገልግሎት እሁድ መስከረም 25 እና ሰኞ መስከረም 26 2018 ሰንዴይ ኦክቶበር 5 ቱ መንዴይ ኦክቶበር 6 2025 ጂሲ ነው ምትሉት እንግዲህ ያላቀ በእነ ሱሪ አምባው ለመስጠት በሰላም አሜሪካ ገብተናል። አሁን እንግዲህ ምግብ አብሳይ ምናምን የሚለው ሊቀ ጳጳሱ መስከረም 21 ቀን 2018 ይልና ህዝበ ክርስቲያን የሚድነው በሰላም አሰራር በጥሬ ስጋ አቆራረጥ ሳይሆን ለቅዱስ እግዚአብሔር ዝቅ ብሎ በመንበርከክ ስጋን በማከም ነፍስን በበረከት በማጎልበት እንደሆነ ህዝበ ክርስቲያኑ ከሚበላውና ከሚባለውና ከሚነገረው በላይ ተረድቶ ኑሮውም ላይ ለውጥ ታይቶበታል ይላል። እግዚአብሔር ያሳየው። እንደው ፎቶ አንተ ብታሳየው የግርማ ልጅ የግርማ ሚስት የግርማ ራሱ የሚመስሉት በጸሎት የተጎዱ በጾም የተጎዱ ነው ይመስሉት። ተመልከት። ያቺ ኢቢኤስ ላይ ሊቀ ጳጳሱ ስለ ኢቢኤስ ላይ እንዴት ነው ኑሮት ብሎ ያሳያቸውና እኔ ራሴ ነኝ የምሰራው ምናምን ብለው ስለ ሰልመን ስለ አሳ የተናገሩትን ነው እንግዲህ እዚህ የሚመጣው። እየሰደባቸው ነው። ሊቀ ጳጳሱ ነው የሚሰደው። ካህን ነኝ ይላል። ክህነቱን የሰጡትን አባት ነው እንግዲህ የሚሳለቅባቸው። አያገባውትም ነው የሚላቸው። ዘረኛ ነው የሚላቸው። እንግዲህ ወይ አማራ አድርጓቸው ይሁን እንግዲህ አሁን የሚጠቃው ወይ ትግሬ ወይ አማራ ነው። እሱ ከኦሮሞ ተጠግቶ ሊሆን ይችላል፣ ኦሮሞ ሊል ይችላል። እንግዲህ መምታቱ ነው በሱ ቤት። ታዲያ ይሄን ጠንካራ መንፈሳዊ ምዕመን ለማሰናከል
መሞከር ኢቢኤስ ሚዲያ ላይ ቢላዋና መክተፊያ ይዞ ስለ ምግብ ቅቀላ እንደ ማውራት ቀላል አይደለም ይላቸዋል። የግርማ ልጅ ማለት ቀላል አይደለም። እኛ እንግዲህ አይቀድሱን፣ አያቆርቡን፣ ልጅነት አይሰጡም። እነዚህ ሁለት አባትና ጋንግስተሮች፣ እነዚህ ሁለት ዘራፊዎች አይሰጡም። ቤተክርስቲያን አታውቃቸውም። ነጋዴዎች ናቸው፣ ሌቦች ናቸው፣ ዘራፊዎች ናቸው። ቅድም ሊቀ ጳጳሱ እንዳሉት በጓሮ በር የሚገቡ ተኩላዎች ናቸው። ቀሲስ ይቀጥላል። አገልጋይ የሚመራ ነው አለ፣ ከፊት ይቀድማል አለ። አገልጋይ የሚከተል ነው አለ፣ የሚመራ ነው የሚከተል ነው አለ። ለእውነት ዘብ ይቆማል አለ። አገልጋይ የሚመክር ነው አለ። በአንደበቱ ብቻ አይደለም ሕይወቱም ይመሰክራል አለ። አገልጋይ የሚገስጽ ነው አለ። ትውልዱ ግራ ዘመም በሆነ ጊዜ ቀኙን ያሳያል አለ። ቀጥል ቀኝ ያሳያል አለ። አገልጋይ ይላል እንግዲህ ሶስቱንም ልኬልሃለሁ። እየመከራቸው ሊቀ ጳጳሱ የሚመክረው ክህነቱን በደቂቃ መያዝ የሚችሉትን ሊቀ ጳጳስ ነው የሚሰሩ። እንኳን እኮ አጥማቂ ቀሲስ አንድ ሊቀ ጳጳስ ከአንድ ቦታ ተነስቶ ወደ አንድ ቦታ ለመሄድ ለምሳሌ ከኢትዮጵያ ተነስተው ጀርመን አርፈው ትራንዚት አድርገው አንድ ቀን አድረው ወደ ካናዳ ወይ ወደ አሜሪካ የሚሄዱ ሊቀ ጳጳስ ቢኖሩ ጀርመን ሀገረ ስብከቱ የማን ነው? የሊቀ ጳጳሱ የብፁዕ አቡነ ዲዮናስዮስ። ሀገረ ስብከቱ ለብፁዕ አቡነ ዲዮናስዮስ ሚስታቸው ናት። ሚስት ህጋዊ ሚስት ናት። ሀገረ ስብከቱ ለአንድ ሊቀ ጳጳስ ህጋዊ ሚስት ነው። ስለዚህ አስፈቅዶ ነው የሚመጣው። ብፁዕ አባታችን ወይ አቤት ወደ አሜሪካ ይሄዳለሁ ለአንድ ቀን ወይም ለሁለት ሳምንት ወይ ለአንድ ሳምንት ፍራንክፈርት አርፋለሁ ላስፈቅድ ብዬ ነው ፈቃዱ ከደረሰኝ ብዬ ነው ብለው ይጠይቃሉ። አይ አልፈቅድም ካሉ እሺ ብለው ሌላ መንገድ ይፈልጋሉ። አይ ፈቅዳለሁ ኑ እቀበሎታለሁ እንደውም እኔ ጋር አርፋሉ ካሉ ይቀበሏቸዋል። ይሄን አይተናል። ብፁዕ አቡነ ማናቸው? የስዊድን የምናምኑ ማናቸው? ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ኤልያስ፣ ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ኤርሚያስ ወደ ስዊድን ተጠርተው በነበረ ጊዜ ዩኒቨርሲቲ ነው የጠራቸው። ብፁዕ አቡነ ኤልያስ ተጠይቋቸው አይሆንም ነው ያሏቸው። እኛ ሌላ ጊዜ እንጠራውታለን፣ አይሆንም ሀገረ ስብከት አይመጡም ማለት። ብፁዕ አቡነ ኤርሚያስ ቀሩ። ከኛ ጋርም ተነጋግረናል፣ ከሊቱ ጋር ተነጋግረናል፣ አልተቻለም፣ አልሄዱም። መብታቸው ነው ብፁዕ አቡነ ኤልያስ። እንግዲህ እንዲህ አይነት ጥብቅ ስርዓት እንዲህ አይነት ጥብቅ ቆኖና ያለውን ነው የሚጥሱት። የሆነ አገልጋይ ከምንም ሁሉ አስቀድሞ ከወደቁት ጎን የሚሰለፍ ነው አለ። ታች ያሉትን የሚያይ ነው አለ። ዘመን ሰይጣንና ሰው የጣላቸውን ሰዎች ማየት የሚችል ነው አለ። ችግራቸውን የሚካፈል ነው አለ። ስቃያቸውን የሚጋራ ነው አለ። ማንም ያላያቸውን የሚያይ ነው አለ። እውነተኛ አገልጋይ የሚዋጋው ከፊት ያለው ስለሚጣላ ሳይሆን ከኋላ ያሉትን ስለሚወድ ነው አለ። የመንፈሳዊ ዝምድና ሞትን ተሻግሮ ነው የሚሄድ። ለዛ ነው ወዳጄ ዝምታው አቅቶን አይደለም፣ ከስጋ የተወለደ ስጋ ነው። ለዛ ነው ዝምታው አቅም አንሶን ጉልበታተን አይደለም። ክፉ የሚያደርግ ሁሉ በብርሃን ይጣላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። ያን ሊቀ ጳጳሱ ዮሐንስ ወንጌልን ጠቅሶ ይመክራል ማለት ነው። 1,000 ብር ያላችሁ ተሰለፉ ብለው የነገሩን እዛው አይደለ? እነ ቀሲስ ደበበ የነበሩበት እግዚአብሔር ሲጣላ አርጩና አይቆርጥም። ቀሲስ ደበበ የቤተክርስቲያንን ሕግ ጥሶ የቤተክርስቲያንን አሰራር ጥሶ ምንድን ነው ያደረገው? አመጣቸው። ሳያስቀድስ ምን ሳይል መጥቶ ግርማ 1,000 ብር ያዛችሁ በዚህ ተሰለፉ አለ። ቅድሚያ እንድታገኙ 82 ሰዎች ወጡ። $82,000 ማለት 500 ያላችሁ 100 ያላችሁ ተባሉ፣ ወጡ። አሜሪካን ሀገር አመት እስከ አመት የሚለፈው ዶክተር የማያገኘውን አሜሪካን ሀገር ኢንጂነሩ የማያገኘውን ግርማና ልጁ በሰዓታት ውስጥ መጥተው አግኝተው ይዘው ሄዳል። ቀረጥ የለው፣ ታክስ የለው። ተመልከት። ይህንን ሰምተውን ይቀራል ብዬ አይደለም፣ አይቀርም። ነፃ ፈቃድ ለህዝብ አለ። ነፃ ፈቃድ ነው እኛ ያለን። እሳቱ ቀርቦልናል፣ ውሃው ቀርቦልናል። እጃችንን ወደ ወደድነው ማድረግ የኛ ፋንታ ነው። ሰውን በህግ አታስረውም። ሰውን እስር ቤት አታስቆመውም። ሰው ህሊና የሚባል ነገር አለው። እግዚአብሔር ከስራቱ እንዲፈታለት እንጸልያለን።
እነዚህ ነጋዴዎች ዋጋቸውን ያገኛሉ። ደበበ ምን ሆነ? ዓመት አልቆየም። እግዚአብሔር ገለጠው፣ እግዚአብሔር አዋረደው። እግዚአብሔር ያንን ሁሉ የምታየውን ነገር አመጣበት አይደል? ወንድማችን አየነው። አሁን ዛሬ እሱ ተመልከቷቸው። ይሄ እንግዲህ አንድ የፊልም አክተር እንኳን እንደዚህ ያለው አንድ የፊልም አክተር በረከት ለመቀበል ሊቀ ጳጳሱ ቢመጡ ቢመጣ እንደዚህ መኪናው የ10 ምናምን ሚሊዮን ብር ከዚህ ዳህል የተሰበሰበ የተወሰደ የተዘረፈ ነው። ስለዚህ ቤተክርስቲያን የወሰደችውን አቋም አደንቃለሁ። ሊቀ ጳጳሱንም ብፁዕ አቡነ ፋኑኤልን ይኸው ቆሜ አመሰግናለሁ። ይሄ ነው እርምጃ የሚያስፈልገው። የፈለገ ይሂድ የፈለገ ይቅር የራሱ ጉዳይ ነው። ቤተክርስቲያን ግን ለታሪክ የሚቀመጥ ድምጿን አድርጋለች። ብፁዕ አባታችን ቡራኬው ይድረሰን። እንዲህ አይነት ጀግንነት ያስፈልጋል። የት እኔ የሚጨምርልኝ የሚቀንስልኝ ነገር ስለሌለ ለዶክመንት ለታሪክ የሚቀመጥ ነገር አለ። ተመልከት። ጆኒ ራጋ ጆኒ ወንቅሸቱ አፈር ከዲማ ያበላ ያንን ህዝብ አጎሰቆለ ያንን ህዝብ። አሜሪካ ግን በካሽ ነው አይደለም መጥቶ በሚሊዮን ዶላር አውጥቶ ገዳም ልግዛ ያለው። አንድ ባህታዊ ፋብሪካ የለውም። ከየት አመጣዋል ይሄን ገንዘብ? አያችሁ፣ ቤተክርስቲያን ማዕከላዊነቷንም ለመጫር የመጣ ነው። አደገኛነቱን ተናግሬ ላብቃ። አደገኛነቱ አሁን ይሄን አይደለም ማለት አሁን ግብ ተጀምሯል። መከልከል ስለተጀመረ ግብ ተጀምሯል። አሁን ጦርነት ሊጀምሩ ይችላሉ። ሰልፍ ሊያስነሱ ይችላሉ። ድንጋይ ሊያስወረውሩ ይችላሉ። ጥይት ሊታኮሱ ይችላሉ። ምክንያቱም ገቢው ቀላል አይደለም። ካናዳ ሄዶ ዘርፎ የሚመጡት፣ አሜሪካ ሄዶ ዘርፎ የሚመጡት፣ አውሮፓ ሄዶ ዘርፎ የሚመጡት ቀላል ብር አይደለም የሚያገኙት። አጥር መነቅነቅ ይጀምራል። ጉሮሮ ላይ ነው የተቆመው። እንጀራቸው ላይ ነው የተቆመው። ምንድን ነው የሚከሰተው? ልክ የፕሮቴስታንቶቹ አይነት ይመጣል። የኢትዮጵያ ቤተክርስቲያን ለዘመናት ማዕከላዊነቷን የጠበቀች ናት። ልክ ወያኔ ከመጣች በኋላ ማዕከላዊነቷ ጠፍቷል። ሁለት ሲኖዶስ ተፈጠረ። ወንበዴዎች፣ ወታደሮች፣ ታጣቂዎች የቤተክርስቲያን መሪ አስተዳዳሪ ሆኑ። በገንዘብ ጵጵስና በገንዘብ ስልጣን መያዝ ተጀመረ። ቅድስና ጠፋ። እንደ ልቡ ተፈጠረ። ቤተክርስቲያን ማዕከሉ አንድ ነው፣ ቋቱ አንድ ነበር። ገንዘቡ ይገባል፣ ከዛ በኋላ ወጥቶ ይከፋፈል ነበር። አሁን የተያዘው ነገር ግን ልክ እንደ ፕሮቴስታንት ቸርች እንደ ፕሮቴስታንት ፓስተሮች የገነኑ የወጡ ሰዎች ቤተክርስቲያኒቷን እንዳይገነጥሉ ይጣራል። ልክ ባለፈው አይታል የብፁዕ አቡነ ፊልጶስ የቤተክርስቲያኒቷን ትምህርት ቤት ኮሌጅ አስይዘው ነበር ከባንክ የተበደሩታል። ነገ ደግሞ በወሌ እኮ ሊያስይዝ ነው። አሁን የተበደሩ አብያተ ክርስቲያናት የሉ። በቤተክርስቲያን ስም የተበደሩ አብያተ ክርስቲያናት እኮ አሉ። ከባንክ ተበድረው ቁጭ ብለዋል። አለቆቹ ተካፍለው ጨርሰዋል። አሁን ነገ አንተ ቤተክርስቲያን የሌለው ነው ባንክ ከዛ ሐራጅ ሊያወጣ ነው፣ ጨረታ ሊያወጣ ነው። ከዚህ ልክ ይሄን አሁን እየተያዘ ያለ አሁን ቤተክርስቲያኒቷን እነዚህ አጥማቂዎቹ ወደዛ እየወሰዷት የራስ ግሩፕ የራስ እንትን አምጥተው ደግሞ አሰልጥነዋል። አይተህ እንደሆነ ተስፋዬ የሚባለው ሰልጥኗል። ራሱ አጋንንት አለበት። እስካሁን በአጋንንት ውስጥ ነው ያለው። ይህንን በአጋንንት አስሮ በእጽ አስሮ ያስለፈልፈዋል። ራሱ አሁን አስለፍላፊ ሆኗል። ብዙ የመምህር ግርማ ውጤቶች ነን የሚሉ እንጨት ይዘው ይሄ የመኪና ኢንታሮት እንዳይዝህ የምትቀመጥ እንጨት ይዘው በዛ እየለጠለጡ በዛ እየደበደቡ ስራ ይዘዋል። ቤተክርስቲያኒቷ እንድትጠላ እያደረጉ ነው። ትግራይ ውስጥ እያየ ነው። በጫማ ጥፊ አጋንንት የሚያወጣ መጥቷል። የሴቶች ጡት ላይ በጫማ ይረጥ በፊጋ ነው የበሬሽን። ስለዚህ ይሄን በፊጋ በሬሽን እና ግንባሩ ላይ የበሬውን ግንባር ታጥቦ ውሃውን አስጠጣ ነው ገባል። እሱ ነበረ መዋረሻ በበሬ ሽንት። ታዲያ ትርጉሙ ምንድን ነው? ፊጋ የዚህ እኔ አሁን የነበርኩበት ደብተራ አባቱ ፊጋ ነው በሀገሩ። በቃ ይጎፈናል። ስለዚህ እኛም እንደዛ ነው የምንለው። እኔ የማወራህ ብቻዬን፣ ሌሎቹ በጣም ጨዋ ናቸው። 3 4 እኔ ነኝ በእኔ ምክንያት የተያዙት። ሌሎቹ አጋንንት ነው ሰይጣን ነው። አጋንንት። አዎ
ትግሉ ምንድነው ከክርስትና ጋር? እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምፈልገው። በቃ አጠቃላይ ያዙ ነው የተባልነው። አጠቃላይ ያዝን። ይኸው እግሩን፣ እጁን፣ አፉን ያው በዚህ ነው የገባ ነው። በየት ገባ? በዚህ ጋር በዚህ በማጅራ ከዛ ምን አረከው? 12 ሰዓት አንደበቱን ያዝን። እንዴት ነበር ያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ አይችልም። በቃ አይችልም። ዜሮ። እግሩንስ እንዴት ነው ያደረገው? ዜሮ። መናገርስ ዜሮ። I'm carrying a new SIG today. What a rookie. I'm carrying 40. ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅበር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣ ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትም በዛ ውስጥ ሰበብ አድርገው የሚያስገቡ ደፍተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ ኧረ ምህረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ኃይል በብዙ መንገድ ድምፁ ቀና ከሆነ አንድ እድል ካለው አንድ የሆነ የሞገስ ምልክት ካለው እሱን ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆኑ ሰውን ግብር ማድረግ እድልን የሰውን ሕይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። ከዚህ ከመናፍስቱ ከጣዖት ዓለም የተገኙ ይበቃል። ቀሲስ እንዳው ይሄንን ያመጣው እንድጨምርበት ነው። ምንድነው ይሄ ሰው እንግዲህ የእሳቸው ምልምል ነው። አሁን ትንሽ ሲነጥፍ ወይም ደግሞ ትንሽ ረገብ ሲል ጫጫታ ሲበዛ የህዝቡ መንቃት የሆነ ደረጃ ላይ ሲደርስ ይሄ ወጣቱን ምክር ሰጣለው ከመንፈስ ጭንቀት አወጣለው እያለ ወጣቱን የሚያማልል ነው። በዩቲዩብ ላይ ከፍቶ ልክ የነዚህ ሰዎች መመጣት እሱም ላይ ስለሚደርስበት አሁን ታየዋለህ። ይሄ ፕሮግራም ሰራናል፣ ቀጣይ እንደዚህ ያሉኝ ብሎ ይወጣል። እሱ አሁን ምንድነው ውስጥ ያደርጋል ማለት ነው። ሪኒው ያደርጋል፣ ራሱን ኢኖቬት ያደርጋል። ኢኖቬት የሚያደርግበት ምንድነው መጀመሪያ የያዘው መንፈስ ሄዶ እዛው መንፈሱ ላይ መንፈስ አውጪ ነኝ የሚለው ጋር መጋለጥ መቻል አለበት። ተመልከቱት ይላል። ይሁት አሁን ድረስ እየተፈተነ ነው ይላል። እነዚህ ሰዎች እኮ ቁማር ነው እየተጫወቱ ያሉት እና ይሄ ለአቅርቦተ ሰይጣን አለ አይደል? ሰውን ለማቅረብ የሚሄዱበት ስትራቴጂ ነው ይሄ። እርስ በርሳቸው ይጠራራሉ። ገና ሲጀምር ይሄ ሰውዬ በነገራችን ላይ ስንተኛው እንደሆነ ታውቃለህ አይደል? እንደዚህ አራተኛው ነው አምስተኛው ነው እንደዚህ አይነት ቪዲዮ አስር እና ይሄንንም በስፋት እንመጣበታለን። እንቀጥል። ራሱን በቻለ ፕሮግራም ይዘን እንመጣበታለን። የዛሬ ሳምንትም ወይም ሌላው ነገር አድርገን ልንመጣበት እንችላለን። ግን ዋናው ነገር እኔ እናንተ የኔና ያንተ ስራ መሬት ስሚ ሰማይ አድምጪ ቤተክርስቲያን መስክሪ ብለን ለትውልዱ ሐሳባችንን አስቀምጠን መሄድ ነው አይደል? ሌላ ነገር የለንም። ምንም የምንጨምረው ነገር የለም። በነፃ መብቱ ነው ሰው እየተጠቀመ ያለው። አውደ ምህረቱ ላይ የእነዚህ ሰዎች ስራ ቤተክርስቲያን አታውቃቸውም፣ ቤተክርስቲያን አልጠራቻቸውም። አንድ ሁለተኛ ነገር የሚሰደቡት በገዛ ሜዳ እኮ ነው የምትሰደበው። ገባ? በቤተክርስቲያን ውስጥ የአጋንንታዊ ስራ የሚሰሩ ሰዎች የሉም ማለት አይደለም። ጀምለህ ግን ቅዱሳኑንም ንጹሃኑንም አመስጋኞች አብረህ የምትወቅጥበት አይደለም። በራስህ ሜዳ ላይ እነዛን እናቶች ተመልከት። አብዛኛው ተከታይ ደግሞ ሴት ነው። በጣም ይቅርታ ጠይቃለሁ። ሴቶች ናቸው፣ እናቶች ናቸው፣ እህቶች ናቸው። እና ደግሞ አንዳንዶቹ ወንዶች ደግሞ እንደ እናት እንደ እህት አንጀት ያላቸው ናቸው። ወንድም እህቶቻችን ናቸው። በእውነት የሚከተሉት ለምን እንደሆነ እግዚአብሔር ይወቅ። ይሄንን ነገር አናስቆመው። እግዚአብሔር ነው ማስቆም የሚችለው። የቤተ ክርስቲያን አምላክ ነው ማስቆም የሚችለው። ነገር ግን በየጊዜው መጋፈጥ ያስፈልጋል። ጳጳሱ እንዳደረጉት ካህናቱ መጋፈጥ ያስፈልጋል። አሁን እንግዲህ አሜሪካን ሀገር እንዳየው ነው፣ አንተም እንዳልከው ነው። አሁን ሳክራሜንቶ ያለው ሰው ኬንያ የነበረ ከኔ ጋር ሲጣላ የኖረ መነኩሴ ነው። ጎንደር ነኝ የሚል በጎንደር አማራ ስር ተወሽቆ ለዘመናት የኖረ
ቢያንስ እንኳን የፌስቡኩ በጣም የሚያስደስት ምንድነው ሲባል ዘፈን የዘፋኞችን የሚያደቃቸውን ዘፋኞች ያስቀመጠ በጣም 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 ብዙ ነውሮችን ተናግሮ በፌስቡክ ስጣላው የኖርኩት ከናይሮቢ እስከ አሜሪካ ድረስ ነውር ሲሰራ የኖረ ሰው በሕግ እግዚአብሔር በቤተክርስቲያን የማይመራ ከና ብለህ ስትመጣበት እኔ ጎንደሬ ስለሆንኩ ነው የሚል በጎንደር አማራ ውስጥ የሚደበቅ ሰው እነዚህ የመሳሰሉ ሰዎች ከቤተክርስቲያን የሚያፈነግጡ ሰዎች የነፃነት ሀገር ናት በምትባለው አሜሪካ ተቀምጠው ቤተክርስቲያንን ሊያዋርዳት ይችላሉ። ይሄንን ህዝቡ ሊያውቅ ይገባል። እኔ ሊቀ ጳጳሱን እጅግ አድርጌ አመሰግናለሁ። ማስቀረት ግን አይቻልም። ምዕመናኑን ማስቀረት አይቻልም። አሁን አንተ ያልከው እንግዲህ ከኢሬቻ ጋር የሚያያዝ ነው። ውሃው አለ፣ ሜዳው አለ፣ ለፖሊስ ይከፈላል፣ ቢዝነስ አለ፣ የሚጮሁ አለ፣ ተዘጋጅተው ይጮሃሉ። ቡዳ ምን ውጣ ሲባል ዘወትር የሚጮሁ ሁሉ ቪዲዮ ላይ የምታገኛቸው ሰዎች አሉ። እንግዲህ የባህር ዳርቻ ነው ተመልከቱት። ይሄ የመርከብ መዝናኛ አለው። ከካናዳ፣ ከአሜሪካ፣ ከተለያዩ ግዛቶች ከምናምን የሚመጡ አሉ። እዚህ አባትና ልጅ እዚህ ካምፋየር አለ፣ ድንኳን ተዘጋጅቷል። እና ይሄ ልምምድ ኦርቶዶክሳውያንን ለማለማመድ እንዲህ ይቻላል ለማለት ከቀኖና ቤተክርስቲያን ከሕገ ቤተክርስቲያን ለማውጣት የሚደረግ ጥረት ነው። ይህንን ምዕመናን በያሉበት ልክ አይደለም ሊሉ ይገባል። አሁን ዩቲዩብ ላይ ብትገባ አንድ ሁለት ሰው አታጣም። ዘሞ በዚህ መጣ በአባታችን መጣ የሚል አንድ ሁለት ሰው አታጣም። አሁን ኮመንት ብትመለከት ማለት ኮመንት ብትመለከት። ስለዚህ የኢሬቻ በዓል እየተከበረ ነው። መንግስት ከዛሬ ጀምሮ መንገድ ይዘጋል። የኢትዮጵያ ባቡር ድርጅት ታከለ ኡማ ነው የሚመራው። ለኢሬቻ አክባሪዎች ነፃ አገልግሎት እስከ ሳንቲም እንዳይከፍሉ ተብሏል። ለመንግስት ሰራተኞች የኢሬቻን በዓል ለሚያከብሩ የሀገር ባህል ልብስ በመንግስት በጀት ይሰራ ተብሏል። ሆቴሎች ዲስካውንት እንዲያወጡ መንግስት ታዟል። እንግዲህ መንግስታዊ ሃይማኖት እየተፈጠረ ነው። ያንኑ እንግዲህ ወንዝ ዳር ወስዶ ሊያሳዩን ነው የሚፈልጉት ሰዎቹ። ይሄንን አይቶ ሰው መፍረድ አለበት፣ የራሱን ሀሳብ መውሰድ አለበት። እኛ ግን ኃላፊነታችንን ተወጥተናል። አጥማቂ የሚባል የስራ ዘርፍ የለም፣ መዋቅር ውስጥ የለም። አጥማቂ የሚባል ነጋዴ ግን አለ። ሸቃዮች ናቸው። ኑሯቸው የሀብታም ኑሮ ነው። ንግዳቸው የተመሰረተው በህሙማን ላይ ነው። በህሙማን ስቃይ ላይ ነው የተመሰረተው። የነሱ ስቃይ ደግሞ ያገኛቸዋል። የሰበሰባችሁትን አትበሉትም። ከታመመ ከተሰቃየ ከተጨነቀ ህዝብ ላይ አድነሃለሁ ብላችሁ ማስታወቂያ አውጃችሁ አዳንኩም እኮ ስትሉ ስለማትጸልይ ነው። ከቤተ ክርስቲያን አርቀው ቤት አስገብተውታል። ጸሎት ቤት ውስጥ ስዕል አድርገህ ከዛ በኋላ ጸልይ፣ ቤተክርስቲያን ባትሄድም እዛ ውደቅ፣ እዛ ተነስ እያሉ ነጥለውታል። አዲስ ልምምድ አምጥተውለታል። የነዚህ ሰዎች ስቃይ በቤታችሁ ይገባል። ልጆቻችሁ አያድጉም፣ ኑሯችሁ አይሞላም። እንዲሁ እንደተስገበገባችሁ ሚሊዮን ዶላር ብትሰበስቡ የማይጠቅማችሁ ይሆናል። እንደ ባተታችሁ ትኖራላችሁ፣ እንደ ተቅበዘበዛችሁ ትኖራላችሁ። ቤተክርስቲያን ግን ይህንን መከራ ትሻገረዋለች። አመሰግናለሁ። እግዚአብሔር